ሰላም ጤና ይስጥልን እየተከበራችሁ ውድ አድማጮቻችን፣ በቅድሚያም አንኳር መረጃዎችን እናስደምጣችኋለን። በኢትዮጵያና በዓለም አቀፍ መድረክ ያልተጠበቁ ክስተቶች ተቀስቅሰዋል። በራያ ወፍላ ነዋሪዎች ከነ እንስሶቻቸው አደባባይ ወጥተዋል። በኦሮሚያ ያልተጠበቀ አዋጅ ታውጇል። በሌላ በኩል ደግሞ የአሜሪካ እጅግ ዘመናዊ የጦር መሳሪያዎች በኢራን ሚሳኤሎች እየወደሙ መሆኑ ተሰምቷል። የሆርሙዝ ሰርጥ መናጋትስ በኢትዮጵያ የነዳጅ አቅርቦት ላይ ምን ሊያስከትል ይችላል? ዝርዝሩን አሁን ይዘንላችሁ ቀርበናል። በቅድሚያም ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። የራያ ወፍላ ተቋሙና የፈርጥ እግድ መነሳትም። በራያ ወፍላ ወረዳ አዲጎሎ ቀበሌ ነዋሪዎች በህገወጥ የመሬት ወረራ ይቁም በማለት ከነቤት እንስሶቻቸው አደባባይ በመውጣት ተቋማቸውን አሰምቷልም። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በጓል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልና በሜጀር ጀነራል ክንፈ ዳኛውን ጨምሮ በ12 የፈርጥ ባለአደራዎች ላይ ተጥሎ የነበረው እግድ አንስቷልም። የኦሮሚያ የጨረቃ ቤቶች ጉዳይም የኦሮሚያ ክልል ምክር ቤት ጨፌ ባስተላለፈው አዲስ ውሳኔ ያለ ካርታ የተገነቡ ጨረቃ ቤቶች ህጋዊ ሊደረጉ ነው። ነገር ግን ይህ የሚሆነው ግንባታዎቹ ከከተማ ፕላን ጋር የሚጣጣሙ ከሆነና አስፈላጊው የሊዝ ክፍያ ሲፈጸም ብቻ መሆኑን ተገልጿልም። ቀጠናዊ ስጋትና ዓለም አቀፍ ውጥረትም የነዳጅ ቀውስና የሆርሙዝ ሰርጥ የኢትዮጵያ የነዳጅ እጥረት አሳሳቢ ደረጃ ላይ በደረሰበት በዚህ ወቅት የሆርሙዝ ሰርጥ መናጋት ችግሩን ይበልጥ አወሳስቦታልም። ይህም የሀገሪቱን ደካማ የሎጂስቲክ መዋቅር አጋልጧል ተብሏልም። በተያያዘ ዜና በተባበሩት መንግስታት ድርጅት በኢትዮጵያና ሱዳን ድንበር እየታየ ያለው ግጭት ለሰብአዊ እርዳታ ስራዎች ስጋት መሆኑን አስጠንቅቋልም። የሁቲዎች ዛቻና ሳውዲ ጥቃት ሁቲዎች ቀይ ባህር በኢራን ላይ ለሚሰነዘር ጥቃት መነሻ ከሆነ ጦርነቱን እንደሚቀላቀሉ ዝተዋልም። በዚህ መሃል በሳውዲ አረቢያ የጦር አውሮፕላን ማረፊያ ላይ በደረሰ ጥቃት 12 የአሜሪካ ወታደሮች መጎዳታቸው ተሰምቷልም። የአሜሪካ ኪሳራም የዋል ስትሪት ጆርናል እንደዘገበው በኢራንና አሜሪካ መካከል በተቀሰቀሰው ግጭት በመጀመሪያዎቹ 3 ሳምንታት ብቻ አሜሪካ እስከ 2.9 ቢሊዮን ዶላር የሚገመት የጦር መሳሪያ ኪሳራ ደርሶባታልም። የአሜሪካ ዘመናዊ መሳሪያዎች በኢራን ሚሳኤሎች መውደም ለፔንታጎን ትልቅ ድጋጤ ሆኗልም። እንደሚከተለውም ጥልቅ ዝርዝር መረጃዎችን እናስደምጣችኋለን። አብራችሁን ቆዩም። ወደ ዝርዝር መረጃዎች ከመግባታችን በፊት ቪዲዮ ላይክ፣ ሰብስክራይብ ማድረግም እንዳትረሱም። የህወሓት ቡድን የፕሪቶሪያው የሰላም ስምምነት ውል ጥሶ በጉልበት ወደ አካባቢያችን ከገባ ጀምሮ ለአካባቢ ማህበረሰብ የህልውና አደጋ በመሆኑ በዚህ የነጻነት ዘመን የመኖር ነጻነት በማሳጣቱ ምክንያት የወፍላ ወረዳ 16ቱም ቀበሌ ነዋሪዎች ከአንዳንድ የአካባቢያችን ጠባቂ ትላልቅ አባት እናቶች ሳይወድ ተገዶ ወደ አምሳያው ሰቆጣ ከተማ፣ ቆቦ ከተማና ወልዲያ ከተማ መፈናቀሉ ይታወቃልም። በመሆኑም ዛሬ በወፍላ ወረዳ አዲጎሎ ቀበሌ ልዩ ቦታ ሰባለ ተብሎ በሚጠራው ከ4 ሄክታር በላይ ስፋት ያለው የአካባቢው ክልክል መሬት የህወሓት ቡድን ለተዋጊ ኃይሎች፣ ለአካባቢው ምድብተኛ ፖሊሶች፣ በጦርነቱ ህይወታቸውን ላጡ ቤተሰቦች ከ200 ካሬ ሜትር በላይ በመስጠት ህገወጥ የመሬት ወረራ ሲፈጽም አርፍዷል ሲሉ የወረዳው የመሬት አስተዳደር ጽህፈት ቤት ገልጸውልናልም። ይህን ተከትሎ የአካባቢው ነዋሪዎች የተቃውሞ ሰልፍ ያካሄዱ ሲሆን የታሰሩ ሰዎችም እንዳሉ ምንጮች ጠቁመዋልም። እንዲሁም በኢፈርት ባላደራ ቦርድ አባላት ላይ ተጥሎ የነበረው እግድ ተነስቷልም። ፍርድ ቤቱ ግለሰቦቹ የኢፈርት ቦርድ አባላት ሆነው የተመረጡበትን ምርጫና እነሱ አባል ከሆኑ በኋላ ቦርዱ በወሰነባቸው ውሳኔዎች ላይ በፍርድ ቤት ተጥሎ የነበረው እግድ በማንሳት መዝገቡ እንዲዘጋ መወሰኑን ኩባንያው ዛሬ በአሰራጨው መረጃ አስታውቋልም። ፍርድ ቤቱ ባለፈው ዓመት አጋማሽ ላይ በአመራሮቹ ላይ የጣለውን እግድ ያነሳው ይግባኝ ባዮች ያቀረቡትን አቤቱታ ከመረመረ በኋላ ነው። የትግራይ ክልል ጠቅላይ ፍርድ ቤት ግለሰቦቹ ህጋዊ እውቅና ባለው የኢፈርት ምክር ቤት የተመረጡ መሆናቸውን ጠቅሰው ያቀረቡትን አቤቱታ ተቀብሎ ከአሁን ቀደም እግዱን አንስቶላቸው ነበርም። በግለሰቦቹ ላይ እግድ እንዲጣል ያደረገው የቀድሞ የህወሓት አመራር ቴዎድሮስ አጎስ የሚመሩት የቀድሞ ኩባንያው የቦርድ አባላትን ያካተተ ቡድን ነበርም። በሌላ በኩልም
የኦሮሚያ ክልላዊ መንግስት ምክር ቤት ጨፌ በክልሉ ያለ ካርታ የተገነቡ ጨረቃ ቤቶችን ህጋዊ የሚያደርግ አዲስ መመሪያ አጽድቋልም። መመሪያው ተግባራዊ የሚደረገው በከተሞች ፕላን መሰረት አስፈላጊው የሊዝና የግብር ክፍያ ሲፈጸም ብቻ እንደሆነ ተገልጿልም። የመመሪያ ዋና ዋና ነጥቦችም የሸገር አዳማና ቢሾፍቱ ከተሞች በዚህ መመሪያ አይካተቱም። አመልካቾች ከጥር 24 ቀን 2005 ዓ.ም ጀምሮ ያለውን የሊዝ ውስፍ የቤት ግብርና ቅጣቶችን መክፈል ይኖርባቸዋል። ክፍያውን በአንድ ጊዜ መክፈል ለማይችሉ በሁለት ዓመት ውስጥ በአራት ዙር እንዲያጠናቅቁ ተፈቅዷል። ከስታንዳርድ በላይ የሆነ ትርፍ መሬት ካለ ወደ መንግስት መሬት ባንክ ተመላሽ ይደረጋል። ከአንድ በላይ መሬት ያለው ግለሰብ አያስተናገድም፣ መሬቱም ይወረሳል። የቀጠናውን ግዴታ ያልፈጸመ አካል ቤቱ ፈርሶ መሬቱ ለመንግስት ገቢ ይሆናል ብሏልም። ይህን ለማሳለጥ ሂደቱ በአንድ ዓመት ጊዜ ውስጥ ተጠናቆ እንዲያልቅ የታዘዘ ሲሆን መዘግየት ቢፈጠር የከተማ ከንቲቦችና የወረዳ አስተዳደሮች ተጠያቂ እንደሚሆኑ መመሪያው ያስጠይቃል ሲል ዋዜማ ዘግቧልም። በመቀጠልም የሆርሙዝ ሰርጥ መናጋት የኢትዮጵያን የነዳጅ እጥረት ቀውስና በጦርነት በሙስናና በሪፎርም ማዕበል ሲፈተንም የሆርሙዝ ሰርጥ መናጋት የኢትዮጵያን ደካማ የሎጂስቲክና የኤነርጂ መሰረተ ልማት አፍጥጦ እንዲወጣ ቢያደርግም አሁን ላይ የሚታየው የነዳጅ እጥረት ቀውስ ግን መሰረታዊና እጅግ የተወሳሰበ ችግር ውጤት መሆኑ ያጋለጠ ክስተት ነው። መንግስት የራሱን ቤት ሳያጸዳ ከጥቁር ገበያው ትርፍ የሚያፍዙ በሙስና የጠገቡ ከፍተኛ ውሳኔ ሰጪዎችን ሳያስወግድና መስቀልቅል ያለውን የመካከለኛው ምስራቅ ዲፕሎማሲያዊ ውቅያኖስ በጥበብ ሳያልፍ ከጎንደር እስከ ጅማ እስከ አምቦ ከሐዋሳ እስከ ቢሾፍቱና መቀሌ ያሉ የነዳጅ ጠፋ አሮሮች የሚያመለክቱት ኢትዮጵያ ባዶቻቸውን የቀሩ የነዳጅ ማደያዎች ሀገር ሆና እንደምትቀጥል ነው። አንድ ታዛቢ እንደገለጹት አገሪቱ ልትቆጣጠረው በማትችለው የሩቅ ሀገር ጦርነትና እስካሁን ልታሸንፈው ባልቻለችው የሀገር ውስጥ አመራር ቀውስ መገናኛ ላይ ቆማለች ብሏልም። በተያያዘ ዜናም በኢትዮጵያና በሱዳን ድንበር አካባቢ ያለው ግጭት እየተባባሰ በመምጣቱ በሰላማዊ ሰዎች ላይ አደጋ እየደቀነና የሰብአዊ እርዳታ ስራዎችን እያስተጓጎለ መሆኑ የተባበሩት መንግስታት ድርጅት አስጠንቅቋልም። የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ጠቅሶ ዚንጂዋ እንደዘገበው በሱዳን በኢትዮጵያና በቻድ ድንበሮች አቅራቢያ በቅርቡ የተከሰቱ ግጭቶች የሰላማዊ ሰዎችን ህይወት የቀጠፉ ሲሆን በርካቶችን ደግሞ ለስደት ዳርጓልም። ጽህፈት ቤቱ አክሎም እየጠነከረ በመጣው የድሮን ጥቃት ምክንያት ሁኔታው ይበልጥ ተባብሷል። የሰብአዊ ረድኤት አጋሮችም በዚሁ ሳምንት መጀመሪያ ላይ በደቡባዊ ሱዳን በተሰነዘሩ ጥቃቶች ሳቢያ በሰላማዊ ሰዎች ላይ ጉዳት መድረሱን ሪፖርት አድርገዋል ብሏልም። በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ የተቀሰቀሰው ግጭት ከግዛቱ ዋና ከተማ ኤዳሚዝም በስተደቡብ የሚገኙት እንደ ኩሙሩክ ሳሊና ደንደራዋ ያሉ ስትራቴጂካዊ ቦታዎች ሰብአዊ እርዳታ ለማድረስ የሚደረገውን እንቅስቃሴ ገድቦታል ተብሏልም። እንዲሁም በየመን የሚንቀሳቀሱት በኢራን ይደገፋሉ የሚባሉት የሁቲ ኃይሎች በጦርነቱ ተጨማሪ አገራት ከአሜሪካና ከእስራኤል ጎን ከተሰለፉ ወይም ቀይ ባህር በኢራን ላይ ጥቃት ለመሰንዘር ጥቅም ላይ ከዋለ ወደ ጦርነቱ እንደሚገቡ አስጠንቅቋልም። ወደ ጦርነቱ በቀጥታ ለመግባት ቃታው ጣታችን ላይ ነው፣ ቀጥታውን እንሰባዋለን ብሏልም። በየቀኑ 6 ሚሊዮን በርሜል ነዳጅ የሚያልፍበትን የባብ አልመንደብ ሰርጥ የሚቆጣጠሩት ሁቲዎች ይህን የንግድ መስመር ከዘጉት ከዓለም አቀፍ የነዳጅ አቅርቦት 25 በመቶ ሊስተጓጎል እንደሚችል ተሰግቷልም። ነዳጅ ብቻ ሳይሆን የበርካታ መሰረታዊ ቁሳቁሶች ግብዓቶች ጉዞ መስተጓጎል ይገጥማልም። የሁቲዎች ዛቻ እስካሁን በቃላት ደረጃ ያለ ቢሆንም ቀድሞውኑ በተፈጠረው ቀውስ ሳቢያ እየተናወጠ ያለውን የዓለም የነዳጅ ገበያ ይበልጥ ሊያባብሰውና የዋጋ ንረትን ሊያስከትል እንደሚችል የኢኮኖሚ ባለሙያዎች ስጋታቸውን እየገለጹ ይገኛሉ። በስተመጨረሻም ኢራን በሳውዲ አረቢያ ሉል ሱልጣን የጦር አውሮፕላን ማረፊያ ላይ በፈጸመችው ጥቃት ቢያንስ 12 የአሜሪካ ወታደሮች ላይ ጉዳት መድረሱን በአሜሪካ ቢቢሲ አጋር የሆነው ሲቢኤስ ዘግቧልም።
ጥቃቱ ሲፈጸም በህንፃ ውስጥ የነበሩ የተባሉ ቢያንስ 2 ወታደሮች በጣም ከባድ ጉዳት እንደደረሰባቸው ዋል ስትሪት ጆርናል ዘግቧልም። ጥቃቱ የተፈጸመው በአንድ ሚሳኤልና በበርካታ ድሮኖች ሲሆን በርካታ አየር ላይ ነዳጅ የሚሞሉ አውሮፕላኖችም ጉዳት ደርሶባቸዋል ሲሉ የኒውዮርክ ታይምስ እና ዋል ስትሪት ጆርናል ዘግቧልም። የዋል ስትሪት ጆርናል ባወጣው አዲስ መረጃ መሰረት ጦርነቱ በተጀመረ በመጀመሪያዎቹ 3 ሳምንታት ውስጥ ብቻ አሜሪካ 1.4 ቢሊዮን እስከ 2.9 ቢሊዮን ዶላር የሚገመት የጦር መሳሪያ ኪሳራ ደርሶባታልም። ይህ ከፍተኛ ውድመት የተመዘገበው ኢራን በወሰደችው መጠነ ሰፊ የሚሳኤልና የድሮን ጥቃት መሆኑን የቀድሞው የፔንታገን ከፍተኛ ባለስልጣንም አረጋግጧልም።